እመቤታችን ስጋ መፍረሱን የምናስብበት ሳምንት ነው። ስለዚህ ጉዳይ ትግል አስተምራችሁ ምናምን እንደምንሻ አድርገን ስለ ትልቁም ነገር ትልቁም ነገር ለመናገር ይቻላል። ይህ ምንድን ነው? እመቤታችን ስጋ ፈርሷል ሲባል በአጭሩ ምን እያለን ነው? ያው እንድታውቁት ማለት ነው። እመቤታችን እንደምታውቁት ሰው ናት አይደለም? ሰው ናት፣ አምላክ ናት። ግን ትንሽ አምላክነት የለባትም? ምንም። እመቤታችን ልክ እንደሌላ እንደናንተ ፍጹም ሰው ብቻ ናት። ግን ንጽሕት ናት አይደለ? ንጽሕት ናት፣ ንጽሕናዋን ቅድስናዋን እናውቃለን። ከምንም በላይ ግን ታላቅ የሆነ ክብርን የሚያሰጣት ምን ይመስላችኋል? ቅድስት ድንግል ትልቅ ክብር እንዲኖራት ያደረገው ምንድን ነው? ንጽሕናዋ፣ ቅድስናዋ፣ እነዚህ ነገሮች እንዳሉ ነው ማለት ነው። መውለድ አምላክን መውለድ ይህ ትልቅ የሆነ ክብር ነው። አምላክን መውለድ ማለት ንጽሕና፣ ቅድስና ትልቅ ክብር ነው ነው እጅግ ትልቅ ክብር ነው። አምላክን መውለድ ግን ሌላ ነገር ነው። በጣም ትልቅ የሆነ ክብር ነው። አምላክን መውለድ ማንም ሊደርስበት የማይችል አይነት ታላቅ የሆነ ክብር ነው። የምታስታውሱ ከሆነ እመቤታችን በአንድ ወቅት ላይ በሉቃስ ወንጌል ምዕራፍ 1 እንደተገለጠው ወደ ቅድስት ኤልሳቤጥ ትሄዳለች። ልጇ ወዳጇ ኢየሱስን ጸንሳ ማለት ነው። ጸንሳ ወደ ኤልሳቤጥ ሄድና ሰላም ትላታለች። እመቤታችን ኤልሳቤጥ ይህም ታሪክ ማያውቅ የለም አይደል? ሉቃስ 1 ላይ ያለው ታሪክ ምንድነው? ጸሎተ እግዝእትነ ማርያም ብለን የምንጸልየው ጸሎት አለ አይደል? ነፍሴ እግዚአብሔርን ታከብራለች ብለን የምንጸልየው ጸሎት የእመቤታችን ጸሎት ያ ጸሎት ያለበት ክፍል ነው። ሉቃስ እንጂ ኤልሳቤጥ የእመቤታችን ዘመድ ናት። በእድሜ ትልቅ ሰው ናት። ታሪኩን ታውቁታላችሁ ብዬ ነው በነገራችን ከላይ ከለየበት ይህን ታሪክ ማያውቃል በተደጋጋሚ ስለሚነሳ ነው። እና መውለድ እንኳን አትችልም ነበረ ዘንድ መልአኩ ቅዱስ ገብርኤል ለዘካርያስ ካህን ለባለቤቷ ተገልጦ እንደምትወልድ ምናምን ሲነገረው ያለ እና ከልጅች እድሜዋ ከገፋ በኋላ ኤልሳቤጥ ወለደችው። እና በዛ በተለይ ራሷ ኤልሳቤጥን በጸነሰችበት ሰዓት ላይ እመቤታችን ጸነሰች። ማንን? ልጇ ወዳጇ ኢየሱስ ክርስቶስ። እና ጸንሳ ወደ ትልቋ ዘመዷ ወደ ኤልሳቤጥ ሄደችና የሰላምቷን ድምፅ አሰማቻት። ወይም ሰላም አለቻት። ያኔ መንፈስ ቅዱስ ሞላባት በኤልሳቤጥ። መንፈስ ቅዱስ ሞላባትና በታላቅ ድምፅ ጮኻ ተናገረች። ስትናገር ስለ እመቤታችን ምንድነው? ከጌታ የተነገረላት ቃል ይፈጸማል ያመነች ብፅዕት ናት ከማለቷ በፊት በታላቅ ድምፅ ጮኻ ይላል። ኤልሳቤጥ መንፈስ ቅዱስ ሞልቶባት ጮኻ ብቻ ነው የሚለው። በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አሁን በተደጋጋሚ ስለሰማሁ ይህን ቃል ቀላል ሊመስለን ይችላል፣ ግን በጣም ከባድ ቃል። እንዴት ከባድ እንደሚሆን አንደኛ መንፈስ ቅዱስ ሞላባት፣ በኤልሳቤጥ አይደል? ስለዚህ ይህን ነገር የሚያናግራት መንፈስ ቅዱስ ነው። ይህን እንደጸነሰች ራሱ እኮ አላውቅም። እንደጸነሰች ማንም አልነገራትም። ኤልሳቤጥ እንደጸነሰች ብቻ አይደለም፣ ጌታን ደግሞ እንደጸነሰች ማንም ነገራት። የጌታዬ እናት ባለ ተናገረችው። ስለዚህ መንፈስ ቅዱስ ነው አሁን እያናገራት ያለው። መንፈስ ቅዱስ ሲያናገራት ኤልሳቤጥ በጣም ታላቅ ድምፅ ጮኸችና የጌታዬ እናት ትመጣ ዘንድ እንዴት ይሆናል? አሁን ጌታ ሲናገር በኖርማል ንግግር እስካሁን በተናገርኩበት ንግግር ማለት ነው። የኤልሳቤጥ ግን ዝም ብላ ትናገር ጮኻ፣ ያው በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አሁን ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ማለት አይገባኝም ማለት ነው አይደል? አይገባኝም። ለምሳሌ የሆነ ሰው ከእናንተ ውስጥ ኧረ አንተ ልትመጣ እኛማ እንዴት ምናምን ነገር ቢል ማለት ነው ይልም አይገባም እንጂ እንደዛ ቢል ኧረ ልትመጣ እኮ አይገባንም ይላል። ልክ እንደዛ ኤልሳቤጥ ልክ ወይ ደግሞ መጥምቁ ዮሐንስ ማለት ነው ጌታችን ወደ እርሱ ሊጠመቅ ሲመጣ ኧረ እኔ በአንተ ልጠመቅ ይገባኛል እንጂ እኔ አንተ እንዴት አደረግ ብሎት ነበር። አንተ ወደ እኔ ትመጣ ዘንድ እንዴት ይገባል እንደማለት ነው። አሁን የሁለቱ እናቶችን ተመልከቷቸው። የመጥምቁ ዮሐንስ እናት ኤልሳቤጥ፣
የጌታችን እናት ቅድስት ድንግል ወደ ኤልሳቤጥ ስትመጣ ኤልሳቤጥም ያንን ድምፅ ያሰማችው የጌታዬ እናት ወደ እኔ ትመጣ ዘንድ ኧረ እንዴት ይሆናል? ስለዚህ ትልቅ ክብር ያሳያል ማለት ክብሯን ያሳያል። የእመቤታችን ኤልሳቤጥ ቅድስት ናት። ማስረጃ ሉቃስ ወንጌል ምዕራፍ 1:6 ላይ ኤልሳቤጥም ባለቤቷ ዘካርያስ ካህን በእግዚአብሔር ሕግጋት ሄዱ፣ በእግዚአብሔር ሁለቱም ጻድቃን ነበሩ እና መጽሐፍ ቅዱስ ጻድቅ ብሎ የመሰከረላት ኤልሳቤጥ በእመቤታችን ፊት መጽሐፍ ቅዱስ ጻድቅ እንደሆነች የመሰከረላት ኤልሳቤጥ ልክ እመቤታችን ትንሽ ብላት ነው። እመቤታችን ገና ትንሽ ነው። እሷ እድሜዋ ከፍ ብሎ ጫሽ በወለድ እንኳን የማትችልበት እድሜ ላይ ደርሳ ነበር ኤልሳቤጥ። በአንዳች በእግዚአብሔር ተአምር ነው የጸነሰችው እና ልክ ያቺ ትንሽ ዘመዷ እመቤታችን ስትመጣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ያውም ቅድስት የተባለች ኤልሳቤጥ ለምንድን ነው ይህ ሁሉ ክብር ለምንድን ነው ከተባለ የማን እናት ነው ያለችው? የጌታ እናት ራሱ አይደለም ያለው የጌታ እናት ሳይሆን የማን እናት ያለችው? የጌታዬ ለዚህ ይህን ነገር በደንብ እንድታስቡት የምፈልገው የጌታ እናት ሳይሆን የጌታዬ እናት ማለቷ ያ የተጸነሰው ኢየሱስ ነው። ስለዚህ ኢየሱስ የኤልሳቤጥ ጌታዋ ነው። ኢየሱስ የኤልሳቤጥ ጌታዋ ነው አይደለም? አዎ እሷ መስከረች የጌታዬ እናት ወደ እኔ ትመጣ ዘንድ ይችላል። የጌታዬ እናት ነችና ራይ ገባው የጌታ እናት የአምላክ እናት መሆኗ ትልቅ ክብር ነው። ያ ማን ነው? ያ በማህፀን ያለው ኢየሱስ የኤልሳቤጥ ብቻ ጌታ ነው። የጌታስ ጌታ ነው ነው አይደል? የጌታችን እናት ወደ እኛ ትመጪ ዘንድ እንዴት ይሆናል ብለን ያስለቅፋል። የሚያስለቅፍ ነገር አለ። ምክንያቱም ኢየሱስ የኛም ጌታ የኤልሳቤጥ ብቻ ጌታ አይደል? በጣም የሚገርመው ግን መልአክ ጋር ምንድናቸው ያ ጌታ የቅዱስ ሚካኤል ጌታው አይደለም። ስለዚህ ቅዱስ ሚካኤል የጌታዬ እናት ይላታል ይላታል። የቅዱስ ሚካኤል የጌታው እናት አለች። የጌታው እናት ለሚካኤል እንኳን ለቅዱስ ገብርኤል እንኳን የጌታው እናት። ስለዚህ የጌታ የአምላክ የፈጣሪ እናት አሁን ትልቅ ክብር ከሰውነት ግን ከሰውነት ከፍታ ግን በፍጹም ሳትሆን በባህሪዋ ፍጹም ሰው አምላክ ናት። አንተ ሰው ናት። ግን መድኃኒታችንን ወልደዋለችና አምላካችንን ወልደዋለችና በዚህ የተነሳ ብዙ ጊዜ እንደሚባለው ከመላእክት በላይ ናት የሚለው ለዚህ እንግዲህ ስለ እመቤታችን ዝም ብለን እንደመግቢያ ነገር ይልናልና እመቤታችን እና እመቤታችን ኖረች እና ልጇ ወዳጇ እንደምታውቁት ጌታችን ኢየሱስ ስለ ሁላችን ሞቷል አይደል? ጌታ ሞቷል። ሞቶልናል ሞቷል አይደል? ሊሞት የሚችል ስጋ የኛን ስጋ ከእመቤታችን ነሳና በዛ በነሳው ስጋ በተዋሃደው ስጋ ደግሞ አምላክ እርሱ በስጋ ሞተ። መከራ ተቀበለና ሞተ። ግን ሞቶ አልቀረም። በሦስተኛው ቀን ከሙታን ተለይቶ ተነስቷል። ከፍ ብሎ አድርጎ በአባቱ ቀኝ ተቀምጧል። ይሄንን እናውቃለን አይደል? እመቤታችን ደግሞ ሰው ናትና ጊዜዋ ሲደርስ እመቤታችንን አንቀላፋች፣ ሞተች። ግን ደግሞ ሞታ ስጋዋ በዛው በመሬት በስብሶ እንዲቀር ልጇ አላደረገም፣ አልፈቀደም። ስለዚህም ስጋዋ ወሰደ ወይም ደግሞ ተነሳች። አሁን ይህ ትንሣኤ ለምን ለእመቤታችን ተደረገ? ለእመቤታችን መደረግ ውስጥ ምንድን ነው ለየት የሚያደርገው ነገር ማለት? ብዙ ፕሮቴስታንት ወንድሞቻችን ይጠይቃሉ። ብዙ ፕሮቴስታንት ወንድሞቻችን ምን ይጠይቃሉ? ማይ ሞቶ የተነሳውማ ጌታችን ብቻ ነው። ቅድስት ድንግል ልትነሳ ትችላል። ሞትን ሊያሸንፍ የሚችለው ኢየሱስ ነው እንጂ ማርያም አይደለችም ይላል። ይሰማል። በደንብ ስሙና ማለት ነው። ይሄ ሊሙራቱና ምትቆሉ ችግር ነው ተቀበላል። ኦኬ እና ሞትን ማሸነፍ የሚችለው ኢየሱስ ብቻ ነው ይላል። እና ልክ እንደዚህ ሲሉ ምን ሰፖዛል ምን አስቀደሙ ምን ይዘው ነው ትክክለኛ ቅድስት ድንግል ሞትን ማሸነፍ ትችላለች እንዳለን በማስመሰል ነው። አሁን የእመቤታችን
ስጋዋ መፍለሱ ወይም መነሳቷ እመቤታችን ሞትን ማሸነፍ የምትችል ናት። ልክ ጌታ ሞትን ማሸነፍ ይችላል፣ ቅድስት ድንግልም ሞትን ማሸነፍ ትችላለች እያለን አይደለም። ይህ መታወቅ አለበት። እመቤታችን አዎ ይህ ነገር ተደርጎላታል፣ ግን ሲደረግላት ግን እሷ ሞትን ማሸነፍ የምትችል ሆና አይደለም። ማንም ሰው ሞትን ማሸነፍ የሚችል ሞትን ማሸነፍ የሚችለው አንዱ የእግዚአብሔር ልጅ ጌታችን ኢየሱስ ብቻ ነው። ምክንያቱም እርሱ ሰው ብቻ አይደለም፣ እርሱ አምላክም ነው። አምላክም ሰው ጌታችን አምላክ ብቻ አምላክ ብቻ ቢሆን መሞት ይችል ነበር። አምላክ አብ ለምሳሌ ይሞታል አይሞትም። እሱ አምላክ ብቻ አምላክ ብቻ ቢሆን መሞት አይችልም። ስለኛ መከራን መቀበል አይችልም። መራብ፣ መጠማት፣ ሕማማችንን መቀበል፣ ደዌያችንን መሸከም፣ መቁሰል አይችልም። እነዚህ ሁሉ ነገሮች የሚስማሙት ለሥጋ ነው። ስለዛ ጌታችን አምላክ ብቻ አይደለም፣ ሰውም ባይሆን መሞት አይችልም ነበር። እሺ ጌታችን ሰው ብቻ ነው አይደለም? አዎ ሰው ብቻ ቢሆንማ መነሳት አይችልም፣ ሞቱ በቀረ ነበር። በጣም በርካታ ነቢያት፣ ብዙ ቅዱሳን፣ ብዙ ጻድቃን ሞተዋል፣ ግን አልተነሱም። ቢነሱ እንኳን ተመልሰው ይሞታሉ። ለምሳሌ አልዓዛር ሞተ፣ እሱን የሚያስነሳው ራሱ ጌታችን ነው። ራሱን አልተነሳ፣ ተመልሶ ሞቷል። ጌታችን ግን በማይበሰብስና ዳግም በማይሞት በማይራብ በማይጠማ ሥጋ ዳግም ተነስቷል። ጌታ ኢየሱስ ሲነሳ የተነሳው በከበረ ሥጋ። የከበረ ሥጋ የሚባል አለ በነገራችን ማለት አሁን እኛ እንሞታለን አይደል? ሁላችን ሞተን እንቀራለን። ሞተን እንቀራለን። ዘናቀር እንነሳለን። ትልቁ ተስፋ ያልኳችሁ በነገራችን ላይ ለክርስቲያን ትልቁ ተስፋ ይሄ የትንሣኤ ነገር ትልቅ ተስፋ ነው። ተስፋ እና ሞተን አንቀርም እንነሳለን። ስንነሳ ግን ስጋና ነፍሳችን በደንብ ሀሳባችን እዚህ ጋር አለ። ስጋና ነፍሳችን ተዋህዱ ዳግም እንደዚህ በስጋ ይነሳሉ እና አሁን ያለው ስጋችን ይራባል፣ ይጠማል፣ ይደክማል፣ ማንቀራፋት መለሰና የተለያዩ ነገሮችን እናደርጋለን። ይህ በዓለም ይነሳል። ለምሳሌ መጋባት እንደዚህ ነገሮች ሁሉ አሁን ላይ አለ። ያን ሞተን ስንነሳ ግን ይህ ስጋችን ከብሮ ይነሳ ከብሮ ይነሳና አንራብ፣ አንጠማ፣ ማግባት መጋባት የሚባል ነገር የለም ስላቸው። አሁን እዚህ ምድር ላይ የምናገኛቸው በእነዚህ ምክንያቶች አሁን በመብላት ሊደሰት ይችላል፣ ስጋ ሊደሰት ይችላል። ኦኬ ስጋ ይሄ ስጋችን ማለት ነው። ምግብ በመብላት ሊደሰት ይችላል አይችልም? ስጋችን ስጋዊ ነገር እስከሰጠው ድረስ ሊደሰት ይችላል። ስትዝናና ሊደሰት ይችላል። እና እነዚህ ሁሉ ደስታዎችን በቃ ያልፉብን ነው ምናምን ልንል እንችላለን። ነው ያልፉ ማለት ነው። ይሄ በጣም የተሻለ ደስታ ይመጣል። ልክ እንዴት እንደሆነ አስረዳችኋለሁ። ለምሳሌ ነገር ነገራችኋለሁ። ትልቁ ነገር ግን ጌታችን ልክ እንደዚህ በማይራ በማይጠማ በማይደክም በእንደዚህ አይነት ስጋ ዳግም ተነስቶ አሁን የት ያለ ነው? በላይ በሰማይ ማለት በላይ በሰማይ በማን ቀኝ አለ? ጸሎተ ሃይማኖትን ስንጸልይ እንደዛለኝ ለክርስቶስ ምንድን ነው? በክርስቶስ ያለው በሰማይ አረገ በማን ቀኝ የተቀመጠ? በአባቱ ቀኝ ተቀመጠ። ዳግመኛ ደግሞ ይመጣል። በሕያዋንና በሙታን ላይ ይመጣል። እንደዛ ነው። ስለዛ በነገራችን ላይ ስለ ጸሎተ ሃይማኖት የምነግራችሁ ነገር አለ። ወደባለ ይነግራችሁ ጌታ ሞቱ ተነሳ፣ ከፍ ከፍ ብሎ አድርጎ በአባቱ ቀኝ አለ። በስጋ አድርጎ በአባቱ ቀኝ አለ። ግን እርሱ ያው ስጋ ብቻ አለ እንደምታውቁት መላእክት። ስለዚህ በሌላ በእናንተ መካከል እዚህ ማለት በሁሉ የለም። እሺ ጌታችን አምላክ እንደመሆኑ የሌለበታል ሰው እንደመሆኑ አባቱ ቀኝ የተቀመጠ ያለ እንናገራለን። ግን እርሱ ሰው ብቻ አይደለም አምላክ ነው ወደ እና ሁለቱንም ነገሮች ተውበታላችሁ። የአምላክነት ነገር የሰውነት ነገር እንደዚህ ተወስኑ እየታየ ምናምን ነገር ልታገኙ ትችላላችሁ። ቤታችን ማለት አሁን እኛ እናገኘው ላይ በዛ ገብታችሁ አልፈለ ግን ለምሳሌ ዛሬ በተሻለት በዚህ በምድር ላይ ሲመላለስ አይተዋል እና ሲመላለስ ሰዎች ያዩታል፣ ይዳሰሱታል ምናምን ምክንያቱም እርሱ ሰው ነው። ግን አምላክ እንደመሆኑ ግን አይታይም። እርሱ ሰው ብቻ ነው፣ የሚታይ ብቻ ነው፣ የማይታይም ጭምር። የሚራብ ብቻ አይደለም። ሰው እንደመሆኑ ሲራብ አይተነው
ግን የማይራብም ጭምር ነው። ምክንያቱም ሰው ብቻ አምላክ ነው። ስለዚህ የሁለቱም እንደዚህ ጸባዮች የአምላክን የሰውነትን የአምላክነትን ጸባዮች በክርስቶስ ላይ አለ። ተራበ ስንል ሁሉ በቃ የመራብ ብቻ ነው ያለው ማለት ነው ማለት ነው። የማይራብ አይነት ደግሞ ባህል አንድ በአንድነት ነው። ሁለት አይደለም፣ ኢየሱስ አንድ ነው። ግን ያ አንዱ ጌታ ግን የሚታይም የማይታይ በሆነ ቦታ የተወሰነ የማይወሰን እንጂ አምላክ ደግሞ በሁሉ የሞላ አብ በሁሉ የሞላ ነው። አብ ልክ እንደዛ ሁሉ ወልድ በሁሉ የሞላ ነው። ሰው ደግሞ ተወስኖ ደግሞ ተወጣ እና ተወስኖ የምታዩት በዛ በሁሉ የሞላ ራሱ እኮ በምን በስጋ ተወስኖ የምታዩት በስጋ ግራ ተጋባችሁ? ቀላል ሁሉ የምትማሩት እና ጌታችን በአባት ፊት ተቀምጧል። እንዳትረሱ የማይመስል ስጋ ይዞ ተንተ የከበረ ስጋ ነው። ከዛም በዘላለም በዛ ስጋ ይኖራል። እመቤታችን ጋር ይመጣል። እመቤታችን ሞተች አሏቸው። ሞተችና ለጌታችን ኢየሱስ በኃይል ሞትን ድል አድርጋ ተነሳች አይደለም እያልን ያለ ነው። ምንድን ነው ባጭሩ? ጌታችን ሞቶ የተነሳው ማን ይነሳ? ማን ሞቱ እንዳይቀር ይሄ ትልቁ ነገር ሲጀምር ትምህርት አያስፈልጋቸውም። ዝም ብለን ትንሽ ማማር በሚሆኑ እንጂ ሁኔታችሁን ሳየው ሰው ሁላችን እኛ ሞተን እንዳንቀር በስብስን እንዳንቀር ጠፍተን እንዳንቀር ጌታችን ኢየሱስ መጥቶ ሞተ ተነሳ። ስለዚህ ሁላችንም ሞተን እንዳንቀር እንድንነሳ ነው። እሺ ከኛ ከሰው ልጆች ውስጥ አንዷ ደግሞ እመቤታችን ናት። ስለዚህ ይህ ለእመቤታችንም ለእናንተ ለእኔ በውጭ ላሉ ክርስቲያኖች ሁሉ በዓለም ዙሪያ ከኛ በኋላ ለሚመጡና ከኛ በፊት ለነበሩ ቅዱሳን አባቶቻችን ቅዱሳን እናቶቻችን ለሁላችን ጌታችን ሞቶ ተነስቷል። ይህ ለሁላችን የተደረገውን ነገር ግን እመቤታችን ቀድማ አገኘችው። እኛ በክርስቶስ የትንሣኤ ኃይል እንደምንነሳው እመቤታችን የሚነሳቸው በክርስቶስ የትንሣኤ ኃይል ብቻ ማለት ነው። ገብታችኋል? እኛ መነሳት የምንችለው በነገራችን ጌታ ሞቶ ስለተነሳ ሞቶ ሲነሳ ሞትን ድል አደረገ። ጌታችን ሞትን ድል ነሳ ማለት ሞቱን ጊዜ ልክ ስንሞት ማለት ነው። ሰዎች ሲሞቱ ሞት ሰዎችን ይይዛል፣ በዛ ያስቀራል። ማንም መነሳት አይችልም። ስለዚህ ሞት ስልጣን ነበረው በሁሉ ላይ፣ በዚህ በስጋችን ላይ ሞት ስልጣን ነበረ። ከዛም ጌታችን መጣና ዝቅ ብሎ ስጋን ተዋሃደ፣ ሞተ፣ በሞቱ ሞትን ገደለው፣ ሞትን አሸነፈ። ስለዚህ አሁን በክርስቶስ ላሉት ወይም ከጌታ ጋር አንድ ለሆኑ በእኛ ሞት የሚሰለጥንብን አይደለም። ከክርስቶስ የተነሳ የክብር ትንሣኤ ደግሞ እናገኛለን አይደል? ሞተን ቀራል የክብር ትንሣኤ እናገኛለን ማለት ነው። ከጌታ ጋር እስከ ኖርን ድረስ ሁሌም ቢሆን ከጌታችን ጋር ከክርስቶስ ጋር እስከ ኖርን ድረስ በአካሉ በቤተ ክርስቲያን እስከዛና ድረስ ትንሣኤያችን ይተረጋገጣል። የክብር ትንሣኤ ማለት ነው። የሞት ትንሣኤ አለ ለዘላለም ፍርድ፣ የክብር ትንሣኤ ደግሞ አለ የህይወት ትንሣኤ። ስለዚህ ከብለ ህይወት ከጌታ ጋር የሚሞተን ጌታችን ኢየሱስ መጥቶ ሞተ ተነሳ። ሰው ሁላችንም የምናገኘው ይህንን እመቤታችን ቀድማ አገኘችው። አንዳንድ ጊዜ ለሁሉም የተደረገ ነገር ቀድሞ ሆነ አካል ሰጥ ይችላል። እዛው እመቤታችን ላይ ለምሳሌ አንዲት ምሳሌ ልስጣችሁ። ጌታችን መጥቶ እንደሚወለድ በስጋ እንደሚወለድ ጌታችን ይህ ነገር ለማን ነው ማለት የምስራችሁ ጌታ በስጋ ይወለዳል የሚለው የምስራችሁ ታላቅ ዜና ለማን ነው? ለሁላችን ማለት ነው። ዜናው ደርሷችኋል? አሁን ጌታችን ተወለደ እናንተ ነው ይህ ሁሉ ዜና እናንተ ጋር ደርሷል፣ እኔ ጋርም ደርሷል፣ ጥንት ላይ ሐዋርያትም ጋርም ደርሷል። ስለዚህ ያ የሚወለደው ጌታ ደግሞ ክርስቶስ እንደሆነ መሲህ እንደሆነ ይጠበቅ የነበረ ያ መሲህ እንደሆነ ማለት ነው። ይህንን ሐዋርያቱ የሰሙት ለምሳሌ መቼ ነው? ጌታ 30 ዓመት ሞልቶ ሲያስተምር በኋላ ደቀ መዛሙርቱን ሰበሰበ። ከሰበሰበ በኋላ እነሱ እየሰሙ በእውነትም ይህ ክርስቶስ የእግዚአብሔር ልጅ ነው ማለት ጀምሯል። መሲህ ነው። አሁን እነሱ የሰሙት ይህ ምስራች እነሱ ጋር የደረሰው ከሌሎች ሰዎች ቀደም ብሎ ግን ጌታችን 30 ዓመት ሲሞላው እመቤታችን ሲሰማችሁ መቼ ነበረ? ገና ልትጸንሰው ስትል መልአኩ ሲመጣ አይደል? ሁላችንም እኮ የምስራችሁ ግን ቀድሞ ለእመቤታችን ይህ ምስራች ተነገረ። ትንሣኤው ለሁላችንም ነው፣ ቀድሞ ግን ለእመቤታችን ተሰጠ። ስለዚህ ምንም ልዩነት ኑሮ አለ። ቅድሚያ የማግኘት ቅድሚያ እዛ ላይ የምስራች ነገር ግን እመቤታችን ቅድሚያ መነሳቷ ግን
ለእኛ በጣም የሚያስደስተውን አንድ ነገር ነገራቸው። በጣም ለእኛ ትልቁ ጥቅም ማለት ትልቁ ጥቅም ይነሰኝ እመቤታችን ስለተነሳቸው ነው እኛ የምንነሳው ብላችሁ ጌታችን ስለተነሳ ነው እኛ የምንነሳው። እመቤታችን የተነሳቸው ጌታችን ስለተነሳ ነው። ግን ምንድን ነው ማለት ለእኛ በጣም የሚሰጠን ጥቅም ምንድን ነው? አሁን እንደምንነሳ እርግጠኛ ሆነ የምናገረው ጌታችን ስለተነሳ ነው ብያችኋለሁ አይደል? ግን ጌታችን አምላክን ሰው ነው። እኛ ግን ሰው ብቻ ነው። አይ ጌታማ የተነሳው አምላክን ሰው በመሆኑ ነው። እኔ ግን ሰው ብቻ ስለሆንኩኝ ባልነሳስ ብለን እንዳናስብ ይኸው ሰዎች የሆነችው እሷን የትንሣኤዋ ላይ አስነስቷታል። እመቤታችን ሰው ብቻ ነች፣ ግን የጌታችን የትንሣኤው ኃይል ይኸው እሷን አስነስቷታል። ሰው ብቻ ናት፣ እኛም ሰው ብቻ ነን። አሁን እንደ እመቤታችን ግን ይኸው እኛም እንነሳለን ብለን ተስፋችን በደንብ ጭራሽ እንዲደነደስ። ይህ ደግሞ እንዳልኳችሁ ይህ በጣም የሆነ ቀላል አይነት ተስፋ ነው። ቅዱስ ጳውሎስ ዕብራውያን ላይ ተስፋን እንደ መልህቅ ሊሆን ይናገራል። መልህቅ ማለት መርከብ ካያችሁ የሆነ መልህቅ ታውቃላችሁ። መልህቅ ማለት ይሄ ትልቅ እንደ እንጨት ነገር ሆኖ የዲኑሮና ጀርባው ሲያናውጠው ማለት ነው። እንዳያናውጥ ማለት እንዳይጠለው የሚያደርግ መልህቅ አንከር መልህቅ ማለት እና በህይወታችን ውስጥ እንደዚህ አይነት መልህቅ ያስፈልገናል። ምክንያቱም ሁሌ ወጀብ ይመጣል በህይወታችን ስንኖር የሆነ መከራ ከተለያየ አቅጣጫ ከአንድ አቅጣጫ ይመጣል። የሁሉም ሰው መከራ ይለያል። የሁሉም ሰው ፈተናው መከራው ይሄ እዚህ ዓለም ላይ ያን በጣም እርግጥ ትልቁ ሁሌ የሚያስደስት ነገር የለም። የተወሰነ ሰዓት ያስደስታል። ከሆነ ዓመት በኋላ ወይ ከሆነ ቀናት በኋላ ደግሞ ያ ነገር ሊደብር ይችላል። በዚህ ሁሉ ሁኔታ ውስጥ ብዙ ችግሮች ይመጣሉ። የገንዘብ ማጣት ሊሆን ይችላል። የተለያዩ በዝሙት የሚፈጠር ነገር ሊሆን ይችላል። ክብርን የመፈለግ ወይ የሆነ ነገር ወይ መከራ የሆነ ብቻ ኢንሳን ወይ ማለት ነው። ሁላችሁ ዝም በህይወታችሁ ውስጥ ሊመጣ የሚችል የትኛውን መከራ አሰቡትና እነዚያ ሁሉ መከራዎች አንዳንዴ እየመጡ ልናማረር እንችላለን ማለት አሁን ህይወት በቃ ምናምን ልንል እንችላለን። ግን ለእያንዳንዳችን ግን የተሰጠን አንዳች ታላቅ የሆነ ተስፋ ነው። ክርስቲያን አድርጎ አጽንቶ የሚያኖረው ተስፋ ይሄ አሁን የሚላችሁ ተስፋ ይህ እንደ መልህቅ የሆነው ለህይወታችን እንደ መልህቅ እንደ አንከር የሆነው ይህ ተስፋችን ደግሞ ሞተን አንቀር። ጌታችን እኮ ተነስቷል፣ እኛም እንነሳለን። መከራ ቢገጥመን እንኳን መከራ የምንቀበለው ለጥቂት ጊዜ ነው፣ እዚህ ባለባት ለጥቂት ጊዜ ብቻ ነው የሚለው ይህ ለእኛ ትልቅ ተስፋና እረፍት ነው። ጌታ ሞቶ እንደተነሳ መጽሐፍ ቅዱስ ብቻ አይደለም የሚለው ባይዘ ክርስቶስ እንደተነሳ የሚናገረው መጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱሳችን አዎ ጌታ እንደተነሳ ይናገራል። ስለዚህ እኛ መጽሐፍ ቅዱስ አማኞች ስለሆነ ተቃለቀ መጽሐፍ ቅዱስ ማመን አይተን ብቻ ማመን ይችላል አይደል? ግን ታሪክ ኢየሱስን ያውቃል። ታሪክ ብሎ የዓለም ታሪክ የዛሬ 2000 ዓመት ከ2000 ዓመት በፊት ማለት ነው ኢየሱስ የሚባል አንድ መምህር ይላል ታሪክ። ኢየሱስ የሚባል መምህር በምድር ላይ እየተመላለሰ አንዳንዶችን ደቀ መዛሙርት ያደርግ ነበር። እዚያም በጴንጤናው በጲላጦስ ዘመን ተሰቀለ፣ ሞተ፣ ተቀበረ። ታሪክ የትኛውም የታሪክ ምሁራን ይህን የሚስማሙበትን ይቀበላል። መጽሐፍ ቅዱስ ላይ ስላገኙ ብቻ አይደለም፣ ታሪክ ራሱ ስላለ ለምሳሌ አፄ ቴዎድሮስ ወደዚህ ወደ ጎንደር አካባቢ ንጉሱ ምናምን ነገር ነበረ የሚለው አሁን ታሪክ ማለት ነው። የምር የታመነ ታሪክ አለ ነው ነበር። አፄ ቴዎድሮስ የነበረ ሰው ነው ማለት እንደሚይዝ ነገር አለ። ዝም ብሎ እንደ አፈ ታሪክ ነገር ተነግሮ ሳይሆን የምር በታሪክ የሚታመን ነገር ልክ እንደዚህ ጌታችን በታሪክ ውስጥ የሚታወቅ የምርም የነበረ ነው። በመሬት ሲመላለስ የነበረ ታሪክ የሚናገር ታሪክ እስከ መሰቀሉ ድረስ ይነገረናል። እስከ መቀበሉ ድረስ ሊነገረን ይችላል። እስከመጡ ማለት ነው። ትንሣኤውን ግን አይነግሩም። ምክንያቱም ትንሣኤውን ታሪክ ተናገረ ማለት ዓለምን ክርስቲያን ማለት ምንም በቃ ሳያውቅ ነው። ምክንያቱም ሞቶ መነሳት የሚችል ማንም የለም። እንደምታውቁት ከእናንተ መካከል ለምሳሌ ሞቶ መነሳት የሚችላል ማንም የለም። ለምሳሌ አንድ ሰው ዶክተር ይሆናል
ብሎ ቢጀምር ዶክተር ሆኖ ይችላል አይችልም? ይችላል አይደል? ፓይለት ሆናለሁ ቢልስ ትንሽ ትገዳለች በአየር ላይ ፓይለት ሆኖ ይችላል አይችልም? ይችላል ማለት ሰነፎ እንዳይሳካለት ይችላል። ስቲል ግን ፖሲቢሊቲ ወይም እድሉ ግን አለ። ፓይለት ነው። አንድ ሰው ሀብታም ይሆናል ብሎ ተነስቶ ሀብታም ሊሆን ይችላል። ሞቼ እነሳለሁ ብሎ ተነስቶ ግን ሞቶ መነሳት የሚችላል ማለት ሲቀር ከማለት ከጌታችን ከክርስቶስ ኢየሱስ ውጪ ማንም ሰው ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል የለም። ጌታችን ግን ሞቼ ይነሳል፣ ሞታለሁ፣ የሰው ልጅ ይገድሉታል፣ በሶስተኛው ቀን ይነሳል ብሎ ተናገረ። እንዳለው ሞተ፣ እዚያም ተነሳ። አሁን የክርስቶስን ቃሉ በጣም እንድናምር አድርገን ሞቼ ይነሳል ብሎ ቃሉን ካከበረ ማለት ነው። ሞቼ ይነሳል ብሎ ቃሉን አክብሮ ሞቶ ከተነሳ ምንም ነገር ቢናገር ጌታችንን አሁን አምነዋለሁ። ምክንያቱም ትልቅ ነገር ነው ተናገረ፣ እጅግ ትልቅ ነገር አድርጎ አሳየ ማለት በቃ እንዳንጠራጠረው ነው። ራሱ ያለው ምን ጥርጣሬ እንኳን ከልባችን ነቅሎ የሚያወጣ ነገር ነው ትንሣኤ ነው። ለዛ ነው ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 ላይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስ ካልተነሳማ እምነታችሁ ከንቱ፣ ስብከታችን ከንቱ። ክርስቶስ ካልተነሳ የክርስቶስ ትንሣኤ እንዴት የክርስትና ማዕከል ነው? ክርስቶስ ካልተነሳማ ያን ስብከታችን ከንቱ ነው፣ እናንተም እምነታችሁ ከንቱ ነው አለ ጳውሎስ ነው። ስለዚህ የክርስትና ማዕከሉ የጌታችን ትንሣኤ ነው። ጌታ ደግሞ እንደተነሳ መጽሐፍ ቅዱስ ክርስቶስ ተነሳ በሚለው ብቻ አይደለም። በምን ማወቅ እንችላለን መሰላችሁ? ምንም እንኳን ታሪክ አለፈ ከሞት በኋላ ያለው ትንሣኤውን ባይናገር ማለት ነው፣ በምክንያታዊነት ማለት ነው። ይህን ከመጽሐፍ ቅዱስ ውጭ የክርስቶስን ትንሣኤ ማስረዳት ይቻላል። ለክንዴት መሰራቱ ለምሳሌ አሁን የጳውሎስን መልእክት እንደነገርኳችሁ የክርስቲያኖች ከመጀመሪያው ክፍለ ዘመን ጀምሮ ትልቁ ስብከታቸው ኢየሱስ ክርስቶስ ተነሳ የሚል ነው። የመጀመሪያው ስብከቱ ራሱ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ የሰበከውን ስብከት ላይ ሰጠው ማለት ነው። እናንተ የሰቀላችሁት እኮ ይመጣ ዘንድ ያለው መሲህ ነው፣ እናንተ ግን ሰቀላችሁ፣ ገደላችሁ፣ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ነው። የክርስቶስ ትንሣኤ ክርስቶስን ያስነሳው አብ ነው ይባላል። ወልድ በራሱ ጣም ተነሳ ተብሎ ይነገርለታል። የእግዚአብሔር መንፈስ አስነሳው ተብሎ ይነገርለታል። ምክንያቱም የአብ የወልድ የመንፈስ ቅዱስ ፈቃድ ስለሆነ የጌታችን ትንሣኤ በፈቃድ በስልጣን አንድ ስለሆኑ ማለት ነው። ለማንኛውም ግን ክርስቲያኖች ዋናው ስብከታቸው ኢየሱስ ተነስቷል የሚል ነው። ክርስቲያኖችን ማጥፋት የሚፈልጉ ደግሞ እንዳያ ይፈልጋሉ ማጥፋት፣ አሕዛብ ማጥፋት ይፈልግ ነበር። ብዙ ስደት የሚደርስበት እምነት ክርስትና በተለይ ጅማሬ ላይ ማለት ነው። ክርስትና ባሉ ዜሮ ለማስቀረት አንዲት ነገር ብቻ በቂ ነው። አሁን እንዳትረሱ ክርስቶስ ካልተነሳ ስብከታችን ከንቱ ነው፣ እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ካልተነሳ ክርስትና አለ፣ ክርስትና ውሸት ነው አይደለም። ኢየሱስ ካልተነሳ ክርስትና በቃ ውሸት። ሁላችንም በከንቱ የጌታችን ምንም ጥቅም የለውም ጌታችን ካልተነሳ። ጳውሎስ እንደዛ ብሏል። ጥንታዊ ጽሑፍ ነው የጳውሎስ መልእክት ደግሞ። ስለዚህ ምን ማድረግ ይቻላል መሰላችሁ? ክርስትና ውሸት እንደሆነ ለማሳየት ክርስቶስ ካልተነሳ ያላችሁታ ይኸው መቃብሩ ጋር ሰላችሁ መቃብሩ ከፈተን ታዲያ ይኸው በድሉ በእኛ ዘንድ አለ። ስለዚህ ክርስትና ውሸት ነው ብሎ ማረጋገጥ ይቻላል አይቻልም? ይሄ ቀላል ነገር አይደል? ቀላል ነገር ነው። በቃ መቃብሩ ማስፈል ግን አላደረጉም። ለምን? መቃብሩ ምን ነበር? መቃብሩ ምን ነበር? ባዶ ነበር። መቃብሩ ባዶ ነበር። ከዛ በኋላ አንዳንድ ሰዎች ምን ማለት ጀምሮ ያው ወንጌል ላይ ማክቺ የወንጌል ጸሐፊ ነገር ነው ይላል። አይ እኛ ተነሳለ መተው ልብስ ያደረጉት በጅምር ከዛ በኋላ ተነሳ ብሎ ተናገሩ። ጌታችን ሲሰቀል ብዙዎቹ ተበትነዋል። ሙስሊም ከዮሐንስና ከእመቤታችን እና ከተወሰኑ ሴቶች ከዮሐንስ ውጭ ደቀ መዛሙርቱ ቀሩ ተበትነዋል። የሮማ መንግስት ፈርዶበት ጌታችን ተሰቅሎ ሞቶ ተቀብሮ ማለት ነው። የተቀበረው ያንን ከዛ በሮማ መንግስት በዛ በህግ ከተቀበረ በኋላ ኢማጂን እነዛ ፈርቶ የተበተኑ ሰዎች
ሊሰሩ ሲመጡ ማለት ነው። ያውም በወታደሮች የሚጠበቀው መተው ቆፍረው ሲወስዱ ማለት ስሜት ይሰጣል አይሰጥ ማለት እሺ ፖለንድ በደግ ሰርተቁት ነው ያስቲ የተወሰነችን ቢሆን ፖሲቢሊቲ ሊኖር ስለሚችል ዳንድ 0.01% ቢኖረውና ማለት ነው ሰረቁት እንበል ጌታችን በሉ ሰረቁት እሺ ከዛ ሰርቀው ምንድነው ያሉት ተነስቷል ነው ያሉት እሺ ተነስቷል ሲሉ ይዋሹ ማለት ነው ይዋሹ ባንስ ሲቆጣላ ወደ ደግሞ እንዳልተነሳው ያውቃሉ ራሱን ሰርቀውት በሉ ኢየሱስ ተነስቷል አሉ ከዛ በኋላ ስብከቱ ሁሉ የክርስትና ትንሳኤ ሆነ እና ተነስቷል ብለው ሰብከው ከዛ በኋላ ያገኙት ጥቅም አለ በተቃራኒ ምን ይደረሰባቸው መከራ የሚገርም አገዳደል ይተገኛል አደገኛ ነው ሲያሰቃዩአቸው ብሩታሊ ማለት በጣም አሰቃቂ በሆነ መልኩ ይገርባቸው ነበር አንድ ሰው ለመገደል ይዋሻል ለመገደል ማለት እንዳልተነሳ ይታወቃል ጌታችን ለነሱ ማለት ነው ይሰልቀውት ወደ እንዳልተነሳ ያወቁ ተነስተዋል ያው የሚገደሉ ማለት ስሜት ራሱ ይሰጣል ሲሞቱ ደግሞ የሚሄዱት የት ነው እነዚህ አይሁዳውያን አልነበሩ እንግዲህ ደቀ መዛሙርቱ አስቡ ደቀ መዛሙርቱ አይሁዳውያን ናቸው ኢየሱስ ደግሞ መሲህ ነኝ ብሎ መጥቷል እነሳለሁ ብሎ ነበር ግን አልተነሳም ስለዚህ ሐሰተኛ መሲህ ነው ማለት ነው የእግዚአብሔር ነብይ አይደለም ብሎ ሊያስቡ የሚችሉት እነሱ ነብይ ያው ስለሚጠሩት ጊዜ ስለዚህ ሐሰተኛ ሰው እውነተኛ ነው ተነስቷል ብለው ዋሽተው የሚጠብቃቸው ሲሆን ማለት ነው አልፈዋል ተገደለው ከዛ እንደሞቱ ደግሞ ወደ ሲኦል ለመሄድ እንደዚህ አይነት ፊርማ ሲኖር ነው ስሜት ይላል ከመጥቶ ይላችሁ ከዛ ልክ ይሄን እንደዚህ ይሄ አርጊመንት ይሄ ማስረጃ እንደዚህ ልክ ሲቀርብላቸው ማለት ነው ይሄ ትሬዲንግ ይሞላል ይሄ ነገር ትንሽ ይከብዳል አዎ በቃ እንደዛ ናቸው ብሎ ማለት አልቻሉም ስለዚህ ምናሉ ሃሉሲኔሽን ነው በቃ ይሄ ነገር ሃሉሲኔት አድርገው ነው ምን ማለት ነው ሃሉሲኔሽን ማለት በሳይኮሎጂ አለ ለምሳሌ ሆረር ፊልም ታውቃላችሁ ሆረር ፊልም ላይ ወይ ደግሞ የሚያስደነግጡ ነገሮች ፊልም ላይ በጣም ሆረር የሆነ በጣም አስፈሪ የሆነ ሆረር ፊልም ወንድሞች ባይሆንም ለምሳሌ እህቶች በተለይ ማለት ነው ሲያዩ ወንድሞችም ሊደነግጡ ይችላሉ ግን እህቶች ደግሞ በጣም ከመደነገጣቸው የተነሳ ድንገት ማለት ነው ዝም ብላችሁ ብቻችሁ በተለይ ማታ ላይ ብቻችሁን አይታችሁ ነው ብለን እናስበናል ድንገት ያ ፊልም ላይ ያያችሁት የሆረር ገጸ ባህሪ ማለት ነው ድንገት አእምሯችሁ ላይ እያሰባችሁ ብልጭ ነገር ሲልባችሁ ዝም ብሎ ፖፕ አፕ ዝም ብሎ ሲታያችሁ እንደዛ ሊታዩ ይችላል በጣም አደገኛ ፍራቻ ሲኖር ሰዎች እንደዚህ ደረጃ ሊያዩ ይችላሉ የምንመጡ ማለት ነው የለም ሆረር የሚባል ማለት እዛ ጋር ምንም የምርም ሬሊ የመጣ ነገር የለም በእውነትም የመጣ ነገር የለም ግን ከፍራቻ የተነሳ ሰው እንደዛ ሊያስብ ይችላል እና በጣም ጭንቅላቱን ስለሚይዘው የመጣ ሊመስለው ይችላል ይሄ ሃሉሲኔሽን ይባላል እና ምን አለ ለዛ ምንድነው በቃ እንደው ክርስቶስ በጣም በአሰቃቂ ሁኔታ ተገርፎ መከራ ተቀብሎ ስላዩት ያ ነገር አእምሯቸው ውስጥ ተቀርጾ በቃ ዝም ብሎ ተገልጦላቸው በቃ የምርም ተነሳ ብለው ግን ሃሉሲኔሽን በግለሰብ ደረጃ ለምሳሌ ሱሳችሁ አለ ወይ ደግሞ ሁላችን ቀደም ያው የሆረር ፊልም ስለሆነ ምሳሌ ሰጣችሁ ፊልሙን አይተን ለሁላችን ያራሱ ወረመት እዚህ ጋር ከታየ የታየ ለአንድ ሰው አይደለም ማለት በጋራ ከሆነ አንድ ነገር ያየለ ያለ በቃ የምር መጥቷል አይደል ማለት ለአንድ ሰው ከሆነ ኦኬ በቃ ሃሉሲኔሽን በጋራ ግን አይደል ሳይኮሎጂስቶቹ እንደዛ ነው ሃሉሲኔሽን ለአንድ ግለሰብ እንጂ በግለሰብ ድረስ ያጃ እንጂ ያንን ሁሉም ሰው ይሄው ካየው ዘርገ በመስኮት ነው የምትወጣው ምክንያቱም የምር መጥቷል ማለት እንደዛ ካልመጣ ለአንድ ግለሰብ ዝም ብሎ እንደዚህ ሊታይ ይችላል እንትን አልኳት አወሳሰብ ትንሽ ፕሊዝ ካላንተ የተወሰነ ማጥራው ነገር ካለ እንዴት ብላ መሀል ላይ ነው ማለት ይቻላል ፎርማል አይደለም ችግር ዝም ብሎ ወደ መናሃቶች ምናምን ነገር ስለሆነ እሷ ጋር ግን እንዴት ማለት ትችላለህ ኦኬ ስለዚህ ጌታችን የምርም ተነስቶ ምንም ማለት መውጫ ራሱ ነው የትኞቹ የኔ የሚሉ ሰዎች ስለዚህ እንደዚህ መጽሐፍ ቅዱስ ላይ ነው መጽሐፍ ቅዱስ ላይ ተረሳ ይሉ ወይ ማቴዎስ ላይ ይሁን ማርቆስ ላይ ሉቃስ ላይ ባስተ ሁሉ መዝገቦታል በተለይ ጳውሎስ አለ ክርስቶስ ምዕራፍ 15 ተካላ ስለሱ
ሌሎችም በርካታ መልእክታት ላይ የጌታችን ትንሣኤ በጠቅላላ ሰከቱ መጽሐፍ ቅዱስ እንዳለ ሁሉ ግን ያው እንደዚህ ራሱ በምክንያት አይነት ራሱ ግን ማስረዳት ይቻላል። ምክንያቱም ታሪክ እስከ ስቅለት ድረስ ነግሮናል፣ እስከ ሞት ድረስ ነግሮናል። ይህም እውነት ነው ማለት ነው። ጌታችን በቱ እንዳስተማረ ደቀ መዛሙርት እንደነበሩት ገሌ የሚባሉ ያን ላይዘረዝርልኝ ይችላል። በዛ ደረጃ ግን ደቀ መዛሙርት ግን እንደነበሩት ከትምህርት እንደነበር በታሪክ የምርም ይታመን ነበር ማለት ነው። የዛሬ 2000 ዓመት ጌታ ኢየሱስ ልክ እንደናንተ እንደኛ እንደዚህ በምድር ላይ ይመላለስ ነበር። የኔ እናንተ ጌታ ይሄ በጣም የሚያስደንቅ ነው። እና ትልቁ ነገር አሁን መለስልን ማለት ነው። ጌታችን ሞቶ ተነስቷል። ስለዚህ ሞቼ እነሳለሁ ብሎ በተግባር አሳይቶናል። ከዛ አንድ ታላቅ ቃል ደግሞ ተናገረ። በመጀመሪያ ደረጃ እንዳትረሱ ክርስቶስ የሚናገረው ቃል ሁሉ ይፈጽማል አይፈጽምም? ይሄንም በቃ የትንሣኤው በጣም አረጋጋጭ ነው። ጭራሽ እንዳንጠራጠረው አያደርግም። ቀጠል አድርጎ የተናገረው ቃል ምንድን ነው? እናንተም ደግሞ ትነሳላችሁ፣ በእኔ የሚያምን ቢሞትም ይነሳል። የአልዓዛር ዮሐንስ 11 ላይ የተናገረው ማለት ነው። ስለዚህ አሁን ክርስቶስ እናንተም ትነሳላችሁ ካለ ጌታ ሆይ ሞቼ እነሳለሁ ብለህ ተነስተህ አሳይተኸናል። ይሄ ማንም አያደርጉም፣ አንተ ግን አድርገው አሁን እኔንም ትነሳለህ። አሜን ጌታ ሆይ በቃ አሁን እናምናለን ማለት ነው። እርግጠኞች ነን እንደምንነሳ። ማንም ሰው በትንሣኤው ሊጠራጠር አይገባም። ይሄ ነው ተስፋችን። እሺ ተስፋችን ይሄ በፍጹም በትንሣኤው የሚጠራጠር ሰው አወዳደቁ በጣም ክፉ ነው። አወዳደቁ ክፉ ነው። ሁሌም ቢሆን ተስፋችን ይሄ ትንሣኤ ጌታችን ይመጣል እና ምን ብሎ ቢናገር ጥሩ ነው? ዮሐንስ ወንጌል ምዕራፍ 14 ላይ አንዳችሁ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ምን ይላል? ዮሐንስ ወንጌል ምዕራፍ 14 ቁጥር 2 በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባላልኳችሁ ነበር። ይሰማችኋል? የማይሰማል የለም። እሺ በአባቴ ዘንድ ብዙ መኖሪያ አለ ጌታችን። እንደዚያስ ባይሆን ባላልኳችሁ ነበረ። በአባቴ ቤት ብዙ መኖሪያ አለ፣ እንዲያስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጀላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትኖሩ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። በአባቴ ዘንድ ብዙ መኖሪያ አለ፣ ሄጄ ደግሞ ስፍራ አዘጋጅላችኋለሁ። ጌታችን እኮ እንደዚህ የሚለው ሄጄ አዘጋጅላችኋለሁ ስፍራ፣ ከዛ ደግሞ ሁልጊዜ ደግሞ እናንተ ከኔ ጋር እንድትኖሩ ጌታችን እኮ እንደዚህ የሚለው ሁልጊዜ ይሰማል። ሁልጊዜ ደግሞ ከኔ ጋር እንድትኖሩ ዳግመኛ እመጣለሁ። መጥቼ ምን አደርጋችኋለሁ አለ? መጥቼ ምን አደርግላችኋለሁ አለ? እስቲ ያ መጥቼ ምን አደርግላችኋለሁ? ወደ እኔም ወስዳችኋለሁ። ወደ እኔም ወስዳችኋለሁ። ጌታችን ይወስዳችኋል። ታምናላችሁ? አሁን ይሄ ምን የሚያሳርፍ መቼ እንደምንሞት እንኳን የሚያውቃል። መቼ እንደምንሞት ሞት የሚያውቅ እንኳን እና መቼ እንደምንሞት እንኳን አናውቅም። ዛሬ፣ ነገ፣ ቀጣይ ዓመት ኤኒታይም ሞት ሊመጣ ይችላል። ግን አያስፈራም። ምክንያቱም ከጌታችን ጋር ሕይወት ይቀጥላል። መቼም አንሞትም፣ ግን ጌታችን መጥቶ ግን ይወስደናል። ለውጡ ይህንን ሥጋችንን ወደዛ ወደ ከበረ ሥጋ ለውጡ ይወስደናል እና ምንናፍቀው እሱ ነው። ቅድም አንስቼላችሁ ነበር። እዚህ ዓለም ላይ አንዳንድ የሚያስደስቱ ነገሮች ይኖራሉ። ትንሽ ነገር ሁሉም ሰው እንዳቅሙ በነገራችን ላይ የሚያስደስተው ሁሉም ሰው እንዳቅሙ የሚያስደስተው። ለምሳሌ መኖሪያ ቤት የሌለው ሰው ማለት ነው ጎዳና ላይ የሚያደርግ ሰው ተጠግቶ የሆነ መኖሪያ ቤት አግኝቶ ሂዶ ቢያደርግ ይሄ እሱን በጣም ያስደስተዋል አይደል? መኖሪያ ቤት ያለው ሰው መኪና ቢያገኝ ያስደስተዋል።
ምግብ በመብላት የሚደሰት ሰው ሊኖር ይችላል። ትራቭል በማድረግ የተለያዩ አካባቢዎች ምግብ በማየት የሚደሰት ይኖራል። ሙቪ በማየት የሚደሰት ሰው ሊኖር ይችላል። የተለያየ ነገር ሊያስደስተን ይችላል። አሁን በዚህ እድሜያችን ማለት ነው ባልና ሚስቶች በባልና በሚስት መካከል የሚፈጸሙ ግንኙነቶችን ምናምን በማድረግ ሊደሰቱ ይችላሉ። ይህ ነገር ሊያስደስት ይችላል። ስጋ አይደል ጤናማ በባልና በሚስት መካከል የሚደረጉ እነዚህ ነገሮች ፍጹም ጤናማ ናቸው። ለማንኛውም ግን እነዚህ ሰዎችን ሊያስደስቱ የሚችሉ ነገሮች ማለት ነው የሆነ ሰዓት ላይ ሊቀርቡ እያለ ከጌታችን ጋር ስን እና አንዳንድ ሰው ይላል እነዚህ ነገሮች ሊቀሩ አረ እንደዛ ሁሉ ጌታ ትንሽ ቆየት ባለ አይነት ነገር ብሎ ሰው ሊያስብ ይችላል። አለ የተወሰነ የሰዎች ልብ ውስጥ እኔ እዚህ የተወሰነ የተመቸኝ ነገር አለ ይቻላል እና ላይፍ ራሱ ህይወት ራሱ ማለት ነው እንዲሁ እንዳለን የተወሰነ ቢቀጥል ሞት ምናምን አንቃርቶ ዝም ብሎ ድንገት ደስ የሚል ነገር አለው የሚል ሰው ሊኖር ይችላል። ግን ይህ አሁን የሚያስደስተን ነገር ሁልጊዜ የሚያስደስት አይደለም። ካላመናችሁ አንድ ምሳሌ ልስጣችሁ። ህፃን እያላችሁ ለምሳሌ ጭቃ ማብኳት ያስደስታችሁ ይሆናል ማለት ልጅ እያላችሁ ምናልባትም ህፃናት ጭቃ ማብኳት ምናምን ያስደስታችሁ ይሆናል። አቡኳ የፊኛ ማለት ነው እየነፉ እያሉ ህፃናት ደስታ ባለ ደስታ በትነጥቃቸው ያለቅሳሉ ራሱ የእሱ በትነጥቃቸው ደስታቸውን ህይወታቸውን የነጠቃቸው ነው የሚመስላቸው። ፊኛውን ነጠቀ ፊኛው በቃ ለእነሱ ትልቅ ደስታ ነው። እሱን ስትቀበላቸው ያለቅሳሉ። ይህ ማለት ለእነሱ በጣም ትልቅ ደስታ እየፈጠረላቸው። አሁን ግን አደጋችሁ እና አሁን ጭቃ አብኳ ብትባል እንዳንተ ስድብ አይደለም ያስደስታችኋል። ጭቃ ነው ፊኛ ነፍቶ እንዲትን ማለት ምናልባት አንዳንድ ልጆች በእድሜ አነስ ያላችሁ አይደለም ከእናንተ መካከል ፊኛ ይዞ የሚደሰታት ያኔ እኮ ያስደስታችሁ ነው። ግን በእድሜ ውስጥ ግን ያ የሚያስደስታችሁ ነገር ሁሉ እንደ ከንቱ ሆነባችሁ። አሁን ላይ የሚያስደስታችሁ ነገር ከሆነ ጊዜ በኋላ ደግሞ ከንቱ ይሆን ይላል። የራሳችሁ 80 ዓመት 90 ዓመት ሆናችሁ ብላችሁ አስቡት። ወይም ደግሞ ይሏቸው በአካባቢያቸው ያለው አቅመ ደካማ አሮጊት ወይም ደግሞ አሮጊት አይባልም ናቸው። የግራ መንገድ ቃሉ ማለት አሮጊት አይደለም። እዛ የግዕዝ መምህር ሲያስተምሩ ምስል ብቻዬን አለማቸው ማለት አሮጊት ይባላል አይባልም። አሮጊት አይባልም። ለወንድ ሲሆን ምንድን ነው እኮ ሰኔን እያየ ሽማግሌ አትገኝ ጠጉር የገባ ሁሉ ባይዞ ሽማግሌ አየምር ግን ለወንድ ሲሆን ሽማግሌ ማ ለሴት ሲሆን አሮጊት ካለ ለወንድ አሮጊት ነው አሮጊት ነው ያለ ሰላ ለወንዱ አሮጊው ነበር ምን ያለ ወንዱ አሮጊት ነው ሴቷን አሮጊት ይላል። ስለዛ ለሴቷ ሽማግሌ ነው ነገር ነው አይ ሲሪየስ አይ እንግዲህ የግዕዝ መምህር የተናገረው ሽማግሌ እሺ ለግስ በለሰንበትና እንደዛ ሽማግሌና ሽማግሌት የሆኑ ሰዎችን ይዋቸው በዙሪያቸው ያሉት ማለት በቃ እንደዚህ ብለው ምናምን እነሱ አሁን ማለት ነው እናንተ የሚያስደስታችሁ ነገር ሁሉ እነሱ የሚያስደስታችሁ በአብዛኛው ነገር እናንተ ሩጫ ወጣችሁ ምናልባት ልትደሰቱ ትችላላችሁ። ለምሳሌ ለእነሱ ልትባቸው ይህ ደስታ የማይፈጥራችሁ ነው ተመልከቱ። ስለዛ ልክ ህፃን እያላችሁ የሚያስደስታችሁ ያ ነገር አሁን ላይ ርግፍ አድርጋችሁ እንደተዋችሁትና እንደ ከንቱ ነገር እንደቆጠራችሁት አሁን ላይ የሚያስደስታችሁ እየቀረ ይላል። ልክ ጌታችን ከጌታ ጋር ስንገናኝ ደግሞ የሚፈጠር የሆነ አንዳች ተአምረኛ የሆነ ደስታ ነው። ይሄዚህ ምን ያብራል? በምሳሌ እንደነገርኳችሁ ምሳሌ ሙሉ ሙሉ የሚወክለው ራሱ ላይ አንድ ሰው አሁን ፊኛ ሰጥቻችሁ አላችሁ ማለት ብታደርጉ አያስደስታችሁም፣ ግን አድርጋችሁ ትሄዱ ትችላላችሁ። ያኔ ጌታ ሲመጣ ግን አሁን በወጣትነት ዘመናችን የሚያስደስተን ነገር እንደ ፍጹም ከንቱ አናባህ ስለሚችል ተሰሚት ነው። ምክንያቱም የሚገርም ደስታ ውስጥ እንገባለን። አንደበት ያልተናገረ አይን ያላየ አንዳችሁ የሆነ ነገርን እግዚአብሔር ያዘጋጅቶልናል፣ ጌታችን ላይ ያዘጋጅቶልናል እና እዛ ስንሄድ የሚጠብቀን የሆነ ደስታ ነው። ያ ደስታ የትኛውንም አሁን ላይ ያለው ደስታ ሁሉ የሚያልፍ እሺ፣ የሚያልፍ ደስታ ነው።
ምንም ነገር አሁን እዚህ ምድር ላይ ትንሽ የሚያስደስት የሚመስል ነገር አላች ነገር ግን ታስደስተኛለች ምናምን ለስጋዬ የወረደው ደስ የሚል ነገር አንዱ ብላ የምትሉት ነገር ቢሆን ማለት ነው። እመኑን እነዚህ ሁሉ ደስታዎች እኔ ምድር ላይ አሉ የተባሉ ደስታዎች ሁሉ ተጠረቃቅመው ተደማምረው ምናምን ቅንጣት ታክል እንኳን የማትደርስበት የሆነ ደስታ እየጠበቀ ነው። ስለዛ ያ ደስታ ሲመጣ ይሄ ሁሉ ደስታ እዚህ መሬት ላይ ያለውን ደስታዎቹ ከንቱ ያደርጋል። ስለዛ ምንም እንዳታስቡ እሺ። የሚገርም ደስታ ከፊታችን የምንጠራ አረ እንደው ከጓደኞች ጋር ከቤተሰቦች ጋር ማድረግ ይችላል። እንግዲህ አሁን ከነሱ ጋር ያለን ግንኙነት ስለ በረድ እናየዋለን። ግን ያኔ ግን ከጌታችን ጋር የሚኖረን ደስታ ከጌታችን ጋር የሚኖረን ግንኙነት እዛ አብረን ከጌታ ጋር የምንኖር ሰዎች ተሰባስበን የሚኖረን ግንኙነት ምናምን ፍጹም ሌላ በጣም ልዩ ነው። ስለዛ ያንን ደስታ እያሰብን የሚመጣውን ደስታ እያሰብን በዚህ በምድር ላይ ለጥቂት ጊዜ ጋይስ ለጥቂት ጊዜ መከራ ብንቀበል በትዕግስት ጌታችን እንዳናሳስብ ከጌታ ጋር ነው እና ሰው እንዴት ነው ከጌታ ጋር ነው? እዚህ ምድር ላይ ያለ ከጌታ ጋር ነው ይችላል። yes ያን አሁን ይነሳ ዘንድ ያለ ደስታ አለ ብያችሁ እሱ በነገራችን ላይ በጭላንጭል መቅመስ ይቻላል። አሁን እዚህ ምድር ላይ ያለ የተወሰነ ማጣጣም ይቻላል። የሚፈልጋል ያን ደስታ ያጣጣመ የተወሰነ መኖር የሚፈልጋል እዚህ ምድር አትፈልጉ? በእውነት ትፈልጋላችሁ? እሱ አትፈልጉ ትፈልጋለች አቀስ አላመለችበትም። ሁላችሁም እንደምትፈልጉ ማለት ይመጣ ዘንድ ያለውን ደስታ ተወሰነ ምትለቃም ማጣጣም መጀመር የማይፈልግ ሰው የለም። እስቲ ላጣጣመው ማለታችን አይቀርም። ማጣጣም የምትፈልጉ ከሆነ የምናጣጣመው እንዴት ነው? ልንገራችሁ እንዴት እንደምናጣጣመው ማለት ነው። ያን የምናጣጣመው ክርስቶስ እንደሆነ ሰው ጌታን እርሱ ኢየሱስ ክርስቶስ የሚወደው ከሆነ ጌታችንን በመውደድ ውስጥ ይሆንና ማለት ነው። እስቲ ለምሳሌ አንድ ትልስታችሁ። ለምሳሌ አንድ ወንድ የሆነች ልጅ ቢወድ በተለይ ጎረምሳ ሊሆን እና ጎረምሳ ከወደደ ያው በቃ ገና ኤክስፒሪየንሱም ስለማይኖረው ሟሽ ሊሆን ይችላል ለቁንጅት ማለት ነው። እና አሁን እሷን በጣም ይወዳትና እሷ የምትፈልገውን ነገር ብቻ ሊያደርግ ይችላል አይደል? ማለት በቃ እሷ የሚያስደስታትን ነገር አረ ይሄ ባለፈው የለበስከው ሸሚዝ ያምራል ከተባለ ያን ሸሚዝ ላይ ፋክቶ ይችላል አይደል? እንደዛ ነው በቃ እሷን የሚያስደስታትን ነገር ጸጉርህን ስትፈርዘው አረ ማንም አይደርስብህም ካለችው ልጁ ከተማ ያለው ጂን ሊጨርሰው ይችላል። ሁሌም እንደፈረዘ እንግባባለን አይደል? ጌታ እርሱ ኢየሱስ ክርስቶስን ሲወደው ልክ እንደዚህ ነው። ጌታችን የሚያስደስተው ነገር ብቻ ማድረግ ይጀምራል። ጌታችን የሚያስደስተው አሁን ይሄ ነገር የሚመጣው እንዴት መሰላችሁ? የምር ዝም ብለህ እንደዚህ ኦኬ ምናምን በማለት ብቻ ግን አይደለም፣ በአእምሮ መስራት ብቻ አይደለም። የምርም ውስጥ ላይ ጌታችንን መውደድ ስንጀምር ጌታችንን የምር በእውነት መውደድ ስንጀምር ስሜቱን በደንብ እየተረዳን መምጣት ይችላል። በደንብ እየተረዳን መምጣት እና ክርስቶስን መውደድ ደግሞ አማራጭ ነው። ጌታችንን የማይወድ ሰው በፍጹም የእግዚአብሔር መንግስት አይወርስም። ቅዱስ ጳውሎስ ይናገራል፣ ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ነው። ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር ምን ያለ የተረገመ ነው። ስለዛ ጌታችንን መውደድ አማራጭ አለ። ግን ጌታችንን መውደድ ደግሞ ዝም ብሎ ጊዜ አይመጣም። ዝም ብሎ እስቲ ልውደደው ብዬ ተነስቼ መውደድ አልችልም። እንደዛ ነው። መንፈስ ቅዱስ ነው በልባችን ውስጥ ፍቅሩን የሚያፈሰው እና እንዲያፈሰው ማለት ነው ከኛ የሚጠበቀው ምንም መሬት መዋጠጥ ሰማይ እንትን ማለት ነው አይደለም። አንደኛ ፍላጎት ማለት ጌታ ሆይ አንተን መውደድ ምስል ብለን ለጌታ መናገር በአብቻችን ስንሄድ በቤታችን ስትል ጌታ አንተን መውደድ ፈልግ አንተ አስቀድመው ወደህ ማለት አስቀድመው እሱ ነው እግዚአብሔር ነው። ዮሐንስ ሲናገር እርሱ አስቀድሞ ወዶናልና እኛም ደግሞ እንወደዋለን። እርሱ አስቀድሞ ምን እርሱ አስቀድሞ ወዶናልና እኛም ደግሞ እንወደዋለን። እሱ
አስቀድሞ የወደደን እርሱ ነው፣ እኛ አይደለም። እርሱ አስቀድሞ ወዶናልና እኛም ደግሞ እንወዳለን። ሰው ትሄዱና ጌታ ምን ያህል እንደምትወደኝ ተረድቻለሁ። ስለ እኔ ስትል ሰው እንኳን ሆናል፣ መከራ እንኳን ተቀብላል፣ የአይሁዳውያን ምራቅ ፊት ላይ እንኳን ተቀብላል። ስለ እናንተ ወደች በጥፊ እንኳን ተመታሃል። ጌታችን መጥቶ ሰው ካለ በጥፊ ይህ በዩኒቨርስ ወንድሞች እናንተን አንድ ሰው መጥቶ በጥፊ ቢመታችሁ እና ፊዚካሊ ማለት ተነጣጣላችሁ፣ ቀጣዩ እርምጃ ጀግና ብቲ በሰንዘር ነው አይደለም ነው ማለት ብዙ ጊዜ ወንድሞች። እሺ ከእናንተ ትንሽ ጋዛ ፍስ ይልባችሁ አይታችሁት የማያዋጣ ከሆነ ውዲ ባይሰነዘር ድንጋይ አይሰነዘር ይሰነዘር አይሰነዘር ሰው እንደዛ ያደርጋል። አሁን እንደዛ ነው ያቋቋት እንደም ይሄን ትምህርት እዚህ ጋር አቋርጠው ወጣ በጀግና ድንጋይ በርግደው እንደዛ ነው። ይሄን ያነሳውላችሁ ለምንድን ነው? የፈለገ ባይሆን ራሱ ማለት ነው ባይሆን ምንም ማድረግ ባትችሉ ራሱ በጥቂት ብትነሱ የሚደካችሁ ያስናችሁ ከራሳችሁ ምንም ተናዳችሁ የሆነ ቦታ ይቺ ነገር ባለት ነው ስቲል አቅም ቢሶች ይላል እንደዛ ብሎ ማለት ነው። ግን ዓለምን በአንድ ጊዜ ማጥፋት የሚችል ሰማይና ምድርን ወደ ዓለም ሊቀይር የሚችለው ጌታ በስጋ ተገልጦ ይመጣና በጥፊ ተመታ እና ምን ያለ ስለምትመታኛለህ ሊል ይችላል። ለምን ተማታ ብሎ ግን አይደለም ማለት ኃይል ሳይኖር ቀርቷል። ነገራችን ተመታ ዝም ብትል ማለት ነው ምናልባት አቅም ቢሶ ነው ይችላል። ጌታ ኢየሱስ ግን አቅሙ ለምሳሌ በአንድ ወቅት ላይ የሮማ ወታደሮች ጌታችን ብዙ ጭፍሮቹ ማለት መጡ። ዮሐንስ ወንጌል ምዕራፍ 18 ላይ ታሪኩ እና ጌታችን እየጸለየ ባትሉት ሰፍራ ማለት ነው ወጣችና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን እንፈልገዋለን። እና ጌታችን ምን አለ? እኔ ነኝ። ምን አለ? እኔ ነኝ አለ። ከዛ በኋላ እኔ ነኝ ሲል ጭፍሮቹ ሁሉ ወደ ኋላ ወደቁ። እኔ ነኝ በማለት ብቻ የመጣው ጭፍራ የመጣው ወታደር ሁሉ ወደ ኋላ ወደቀ። ድጋሚ አጽናንቶ አስነስቶ ነው ራሱ ማለት። ስለዚህ ጌታችን አቅመ ቢስ አይደለም፣ ግን ስለ ሁላችን ሲል ግን መተው ወታደሮች መራቅ ሲሉበት እዛ ገናና ፊቱ ላይ ጌታችን ይገባል። አስቀድሞ ነብይ እንደተናገረው በሸላቾቹ ፊት እንደማይናገር ዝም እንደሚል በግ እንዲሁ ዝም አለ። በግን ልታርገው ስትወስደው ማለት ነው በቃ ስለሆነ በግ ሁሉ ይከተላል። ለከታው ዝም ይላል። ከዛ ታርሷል። ጌታችን በሸላቾቹ ፊት በአራጆቹ ፊት እንደማይናገር በግ ዝም በቃ ጡት በጣም ለዛ ነው ያን ሰው ማቴዎስ ወንጌል ምዕራፍ 11 ላይ ከእኔ ተማሩ ካለ በኋላ ጌታችን ኢየሱስ እኔ በልቤ ትሑት ነኝ ዝም እና ስለ ሁላችን ይሄን ያደረገው ነው ወይስ እኛን ስለምንድን ያደረገው ነው? በዮሐንስ ወንጌል ምዕራፍ 15 ቁጥር 17 ላይ እንደተናገረ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ኧረ ለማንም የለውም። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለውም ማለት ትልቅ ፍቅር ነው። ነፍስን ስለ ወዳጆቹ ከጎን ላለው ወዳጅ ማለት ነፍስን አሳልፎ መስጠት ይሄ የሚያስደንቅ ፍቅር ነው አይደል? አስቡ ለወለ ግለሰብ ነፍስን አሳልፎ መስጠት በትም ይሄ እንዴት ያለ ፍቅር እንዴት ያለ ፍቅር እንደዛ ብሎ ተናገረና ጌታችን ምን ቢያረጋው ነፍሱን ስለማን ያለ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማን ነው? ስለ ወዳጆቹ አለ። በጣም ትልቅ ፍቅር ማለት ነው። ጌታው ቢያረጋው ስለ ወዳጆቹ አይደለም፣ ስለ ጠላቶቹ። ጠላቶች አልነበረም? ኃጢአተኞች፣ በደለኞች በኃጢአታችሁ ሙታን ሳላችሁ እንደተባለ ወይም ሮሜ ምዕራፍ 5 ቁጥር 10 ላይ ገና ጠላቶች ሳለን ብሎ እንደተናገረ ለእኛ መጥቶ ጌታችን ነፍሱን አሳልፎ ሰጠ። ይልቅ ፍቅሩን በዚህ ገለጸ። እንዳትረሱ የእሾህ አክሊል እንደዚህ አድርገውለት ማለት ነው እየቀለሉበት ጌታችን ላይ ከዛ በኋላ ያመጡና ይሄ ቀይ ጨርቅ ያለብሱትና ማለት ነው ይሄ
መቃን ነገር ያስይዙታል። ከዛ የእሾህ አክሊል እዚህ ላይ ያደርጉለትና ከዛ ምን እንዲመስል ነው ንጉሥ እሱ የአይሁድ ንጉሥ እየተባለ ስለነበረ ሊቀልዱበት መከራ ያሳዩት። ከዛ በኋላ ደግሞ የሆነ እንጨት መቃን እንደዚህ ያስያዙት፣ ቀይ አለበሱት፣ አክሊል የእሾህ አደረጉት፣ ደም ይፈሳል። ከዛ በኋላ እንደዛ ብሎ ማለት ነው ደግሞ አይኑን ይሸፍኑታል፣ በጥፊ ይመቱትና ንጉሥ ሆይ ማን መታ እስቲ ተናገር። እንዲህ ያለ ስላቅ አሁን ጌታችን ያለ አይደለም። እንደዚህ አይነት ነገር የተቀበለው ለእያንዳንዳችሁ ለእኔ ብሄር የሚለውን ማወቅ አለባችሁ፣ ማመን አለባችሁ። ለእኔ ጌታ እንደዚህ ሁሉ ከፍሏል፣ እንዲህ አድርጎልኛል። ይመጡትም ከዛ መቃሉ ደግሞ ይዙና ማለት ነው የእሾህ አክሊል አድርገውለታል ብያችሁ ነው። እሱን በመቃ ደግሞ ጌታችን ይመጡታል። እና አሁን ይሄ ማለት ነው ለእያንዳንዳችን ለሁላችን ጌታ እንዲህ ከከፈለን ከእሱ ጋር ይሄን የከፈለው ዝም ብሎ ጀብድ ለመፈጸም ነው የሚመስላችሁ። ጀብድ የመፈጸም በዚህ አድርግ ያለ ለማለት አይደለም። እኛ በኃጢአታችን ሙታን ስለነበር ሞተን እንዳንቀር ነው። ሞተን እንዳንቀርበት እንድንነሳ ለዘላለም በክብር ለማኖር ሲል ይህንን የዓለምን ሁሉ መከራ መሸከም ነበረበትና ጌታ አደረገ። ስለዚህ በሕይወታችን ሲመሰረት ይባላል አንድ ታሪክ አለ። ሐዋርያት ሥራ ላይ ማለት ነው። ታስታውሳላችሁ? ጳውሎስ እየሰበከ አስረዘመ። ልክ እንደኔ እንዳሁኑ አይደለም። የሱ ትንሽ ረዝም ግን እሱ በደንብ በመንፈስ ቅዱስ ኃይል ስለሚሰብክ አትሊስት በደንብ ይሰማል እና ማታ አካባቢ እያስተማረ አንዱ ከላይ የሆነ ቁጥ ነገር ላይ ሁሉ ይሰማ ማለት ትርድሩ የሚሰሩ ጳውሎስ እና እየሰሙት ማለት ነው። ደከመ እና በተለይ ያ ሰው ደከመ አንቃላፍ እና ጳውሎስ በጣም ነገሩን አስረዝሙ ይላል። ሐዋርያት ሥራ ላይ ነገሩን አስረዘሙና ወደቀና ሞተ። እየሰማ ደክሞት ማለት እንቅልፉ መጡ። አንቀላፍቶ ወደቀ ሞተ። ግን ጌታ ይመስገን ጳውሎስ ነበረ። ጳውሎስ ጸለየለት፣ ከሙታን አስነሳው። ጳውሎስ አስነሳው ይላቸው። ግን የሚያስደንቀው ነገር ነገራችሁ አስነሳውና ማለት ነው እዛው ትምህርቱን ቀጠለ። ጳውሎስ አዛ ሞተ ተነስተ ስትነሳ እያስተማረ እስክትሞቱ አላስተምራችሁም ስለማላስነሳችሁ እና ይሄ እናጠቃለለው ጌታን እና ጌታን ጸልይ ማለት እንዳትረሱ። ምንድን ያልኳችሁ የመጀመሪያው ፍላጎት ነው። ጌታ አሁን ቅድም ያልኳችሁ አላ እሱን እያስብና ጌታ ምን ያህል እንደወደድከኝ አይቻልም አውቄያለሁ። በቃ አባቢ እኔ አንተን መውደድ እፈልጋለሁ። አሁን ምንም ላይሰማኝ ይችላል። ምንም ነገር ለጌታ ፍቅር ላይሰማኝ ይችል ይሆናል አሁን ምክንያቱም በአንድም በሌላ ከቅዱስ ጋር ርቀን ስለኖርን ፍቅሩ እየጠፋ ሊሄድብን ይችላል ማለት ላይሰማኝ ይችላል። ግን ሂደን ጌታ ይኸው ልቤን አንተ ታውቃለህ፣ እኔ ብቻ አንተ ታውቃለህ ጌታ ለአንተ ያለኝ እና ለአንተ ያለኝ ፍቅር በጣም እንደምታየው ዝም ብሎ ነው። በመንፈሳዊ ባሮ ጌታ ወይ ግን ከአንተ ጋር ነው የምፈልገው፣ አንተ ልውደድ። ስለዚህ አንተ ልውደድ ጌታ ወይ ትልቁ ጸሎታችሁ ይሄ ጌታ ወይ አንተን መውደድ መስጠት፣ አንተን መውደድ፣ አንተን ማፍቀር ብላችሁ እየጸለያችሁ ከዛ ከእናንተ የሚጠበቅ አንድ ነገር አለ። እንደዚህ እየጸለያችሁ ታደርጋላችሁ። ሰዓት ንስሐ አባት የሌለው አለ ካለ ፕሊዝ ያዙ። ንስሐ አባት ያዙና ንስሐ ግቡ። ንስሐ መግባት ማለት ለእግዚአብሔር ኃጢአታችንን መናዘዝ ግን ለእግዚአብሔር ለጌታችን ኃጢአታችንን ስንናዘዝ ማለት ነው ከጎናችን ምስክር ይቀመጣል። ማን ካህኑ የምትይዙ ንስሐ አባት እንደ ምስክር በምስክር ፊት ለጌታ ካህኑ ይሰማል። ካህኑ በተሰጠው ስልጣን ደግሞ ለእናንተ ይቀሩና ማለት የሚሰጠው ነገር እሱ ቀኑና ማለት ቀኑና ማለት አይደለም። ቀኑና ቀኑና
ቀኑናችን ነው ማለት ስገድ ትባላለህ። ማለት ለምሳሌ 21 ስገድ ብትባሉ በቀን ማለት ነው የምትሰጉት ለማን ነው? በእግዚአብሔር አይደለም። ለእግዚአብሔር መስገድ መቀጣት ነው። ይህ ሽልማት ነው እና ከአሁን ገምድር የሚሸልማችሁ ንስሐ ስለገባችሁ ይህ ከኃጢአት የተመለስናል። ንስሐ መግባት ማለት ከኃጢአት ከዓለማዊ ምናምን ነገር ይዝም ብሎ በቃ ከእሱ መለስ ማለት እና ከእሱ እየተመለሳችሁ ስለሆነ ደግሞ በመንፈሳዊ ስ እንድትሄዱ ይችል ተጠቃሟል ነገር ነው ብሎ የሚሰጣችሁ ግን ፈጽሙት። መፈጸም ቀኑን አስሰብ ይፈጸማል። ግን እንደ ሽልማት ሆኖ በመንፈሳዊ ቤታችን እንዲያግዘን የሚሰጠን ነውና ንስሐ ግቡ። ከዛ ተፈጠና ነገር ላይ ወደ ቅዱስ ቁርባን ተመለሱ። ቅዱስ ቁርባን ከቅዱስ ቁርባን ከራቀን አለ ሞት ቀስ በቀስ ሞታችን በኛ ላይ ያመጣ በፍጹም ክርስቲያን ከቅዱስ ቁርባን ርቆ አይደለም። ሁሌ እሺ ቅዱስ ቁርባን እንዴት አይ ሲጀምር አይደረግ የቅዱስ ቁርባን ትምህርት ስለሚኖረን የዛ ቀን ትንሽ ነገር ላችሁ ብቻ ግን ለዛሬ ይህን የያዙ ከጌታ ጋር በር ምናምን አንድ መዝሙር እንዘምር ጥሩ አይመስልም?